ሰላም ውድ የዩቲዩብ ፋሚሊዎቼ በያላችሁበት ሰላም እንደምትሆኑ አልጠራጠርም። ዛሬ ደግሞ ይዤላችሁ የመጣሁት የመወያያ ርዕስ እንግዲህ ምን መሰላችሁ? የተለያዩ የአረብ ሀገር ክፍሎች ላይ ተሰማርተው የሚገኙ ሴቶች እህቶቻችን እየከፈሉ ያሉት ዋጋ እጅግ በጣም አሳዛኝ የሚባል እንዲሁም ለጆሮ የሚዘገንን አይነት ዋጋ ሳክሪፋይ እያደረጉ ይገኛሉ። ቤተሰቦቻቸውን ለመርዳት የራሳቸውን ህይወት ለመቀየር የቤተሰቦቻቸውን ህይወት የተሻለ ለማድረግ አስበው አልመው አንግበው ይዘውት የሚወጡት ሐሳብ አለ። ነገር ግን ያንን ሐሳብ ከማሳካታቸው በፊት የሚገጥማቸው የተለያዩ ፈተናዎች አሉና በእነዛ አጋጣሚዎች ውስጥ የማይነገርላቸው የማይወራላቸው ሰዎች ማያውቁላቸው ብዙ ችግሮች ይፈጠሩባቸዋል። ከነዛ ውስጥ ደግሞ እጅግ በጣም አንጀት የሚበላና የሚያሳዝነው ነገር ምን መሰላችሁ? እነዚህ ሴቶች እህቶቻችን አረብ ሀገር ላይ ተሰማርተው የሚገኙ ሴቶች እህቶቻችን እዚህ ኢትዮጵያ ውስጥ ባሉ በደለቡ ኮርማዎች ይታለላሉ፣ ከመንገዳቸው ይደናቀፋሉ። ማለት ምን ልላችሁ መሰላችሁ? ፍቅር በሚመስል ነገር በቻት የተጀመረ በጣም ብዙ ሐሳቦችን መጻጻፍ፣ ሐሳብ መቀያየር፣ ሼር መደራረግ ይጀመርና ከዛ በኋላ ትክክለኛ ነገር አድርገው ስለሚያስቡ ያላቸውን ነገር በሙሉ በእነዚህ ኢትዮጵያ ውስጥ በሚገኙ ወንዶች ትከሻ ላይ ይጥላሉ ወይንም ይለቃሉ። ምን ለማለት ፈልጌ ነው? በጣም ብዙ አመት 9 አመት 10 አመት 15 አመት 20 አመት ከዛ በላይ የቆዩ ሴቶች ሁሉ አሉና ኢትዮጵያ ውስጥ ተመልሼ ስመጣ ትዳር ይሆነኛል፣ ፋሚሊ ይሆነኛል፣ ልጆች ከሱ ጋር ወልዳለሁ ምናምን ብላ ያሰበች ሴት እህቶቻችን ሙሉ ንብረታቸውን ወደ እነዛ ሰዎች ይሰጣሉ ማለት ነው ወይም ያደርጋሉ። ስለዚህ ያው እዚህ ሲመጡ የሚገጥማቸው ነገር ደግሞ ሌላ ነው። እዚህ ሲመጡ የሚያገኙት ነገር ደግሞ ሌላ ነው። ምንድነው መሰላችሁ? ያንን ገንዘብ ዩዝድ ያደርጉታል። እነዚህ እዚህ ኢትዮጵያ ውስጥ ያሉ ሰዎች ሜቢ ያገባ ሊሆን ይችላል፣ ልጆች ያሉት ሊሆን ይችላል፣ እዚህ ያለው ሰው ማለት ነው። እሷ ትዳር ይሆነኛል ቤተሰብ መሰረቼ ከሱ ጋር እኖራለሁ ብላ የምታስበው ሰው የራሱ ህይወት ያለው ሊሆኑላ ይችላል፣ እሷ ይመስላታል እንጂ ማለት ነውና አብዛኛውን ጊዜ የምመክራችሁ አሁን ሴቶች እህቶቻችን አረብ ሀገር ላይ የምትገኙ በተለይ ኢትዮጵያ ውስጥ ካለ ሰው ጋር በቻት ወይም ደግሞ በቪዲዮ ኮል ምናምን እያደረጋችሁ ሪሌሽን ለመጀመር የምትሞክሩ የፍቅር ግንኙነት ለመመስረትና ቤተሰብ ነገ ትዳር ይሆነኛል ልጆች ወልዳለሁ ከሱ ጋር የተሻለ ህይወት ይኖረኛል ብላችሁ የምታስቡ ሰዎች ከ100% 99.8 የሚሆነው በቃ ፌክ ነው። ያቺ ቱ ዘ ሚኒመም ደግሞ ሄዳችሁ ደግሞ እቺ 2% እንኳን ማለት ይሄ ከ99.8 የተረፈችው ሁለት ነች። ምንድነው ይሄ እውነታ ወይም ደግሞ ጥሩ ነገር ሆና ልትገኝ የምትችለውና ብዙ ጊዜ ራሳችሁን አስቸውዱ፣ የቤተሰቦቻችሁን ህይወት ለውጡ። ገንዘብ ሜክ ካደረጋችሁ ከሰራችሁ በኋላ ለትክክለኛው ሰው በመላክ ለትክክለኛው ሰው በማድረግ የማትቆጩበትንና ሳቲስፋይ የምታደርጉበትን ይሄ ላባችሁን ጠፍ አድርጋችሁ የተለያዩ ማዳሞች እየቀጠቀጧችሁ የማትፈልጉትን ስራ እያሰሯችሁ ወንዶች አለቃዎቻቸው የእናንተ አለቆች ወይም ደግሞ የማዳሞቻችሁ ባለቤቶች እየደፈሯችሁ ብዙ ነገር ተወጣችሁ ገንዘብ የምትሰሩ ሴት እህቶቻችን እንዳላችሁ የማይካድ ሀቅ ነው። ስለዚህ ዛሬ እውነቱን አፍረጥርጬ ለናገር የምፈልገው ለእናንተ የውሸት ሪሌሽንሺፕ ኢትዮጵያ ውስጥ አትጀምሩ። በተለይ ደግሞ ገንዘብ ላኪ የሚልሽ ከሆነ ገንዘብ እንደዚህ አድርጊ፣ እንደዚህ ቤት ገዝቼ ልቆይሽ፣ እንደዚህ ቤት ዕቃ ሟልቼ ልቆይሽ፣ እንደዚህ ምናምን በፍጹም ነው የምነግራችሁ። በመጀመሪያ ደረጃ ማድረግ ያለባችሁ ነገር ምንድነው? የምትሰሩትን ገንዘብ ትክክለኛ ቦታ ላይ ማድረግ። በራሳችሁ መንገድ ማስቀመጥ የምትችሉ ከሆነ እሰየው፣ በራሳችሁ መንገድ ማስቀመጥ። ከዛ አዘርዋይስ ግን ኢትዮጵያ ውስጥ ላለ ወንድ ልኬ ገንዘብ ይጠብቀኛል፣ ንብረት ይጠብቀኛል፣ የቤት ዕቃ ተሟልቶ የራሴ ምለው ላይፍ ይጠብቀኛል ብላችሁ የምታስቡ ከሆነ ተሳስታችኋል። በምንም ሲቹዌሽን ውስጥ ነው የምነግራችሁ። ሀቅ የሆነ ነገር የምታገኙት ወይም ሪል የሆነ ነገር የምታገኙት ትክክለኛ እውነተኛ የሆነ ነገር የምታገኙት ከስንት አንድ ነው። ስለዚህ በጣም ብዙ የሚባለው ፐርሰንት ውሸት ስለሆነ ወንዶችን አትመኑ። እኔ በቃ ሀቁን ነው የምናገረው። አረብ ሀገር ሆና ብር የላከችለት አፈቅርሃለሁ፣ እወድሃለሁ፣ ቤተሰብ ትሆነኛለህ፣ ልጆች ካንተ ወልዳለሁ፣ ቤተሰብ መሰርታለህ ምናምን ዳስ ዴፊኒትሊ በቃ 100% ፎልስ የእውነት ሮንግ የሆነ ነገር ነው በቃ እያደረጋችሁ ያላችሁት። በቃ ከእውነት የራቀ ነገር ነው። ገንዘባችሁን አትበሉ፣ ቤተሰቦቻችሁን እርዱበት። የራሳችሁን ላይፍ ለመቀየር ባንክ ለምን አታስቀምጡትም እንዴ? ለምን ባንክ አታስቀምጡትም? ወይ የሆነ ንብረት ለምን አትገዙበትም? በውክልና ብዙ ነገር ማድረግ ይቻላል እኮ ህጋዊ በሆነ መንገድ ገንዘባችሁን አፍንጫውን ይዛችሁ መቀበል በምትችሉበት ወይ ማድረግ ይቻላል ብዙ ነገሮችን። ስለዚህ በእንደዚህ አይነት ነገሮች ለማድረግ ፖዚሽናችሁን አስተካክላችሁ መገኘት፣ እንደነገርኳችሁ በፍቅር አግባብ መተው። ከዛ አልፎ ቤተሰብ ራሱ አንዳንድ ጊዜ በጣም ብዙ ሳክሪፋይ ያደርጋችሁ ህይወታችሁን ሰጣችሁት፣ ህይወታችሁን በሙሉ ላይፋችሁን ያደረጋችሁበትን ይሄ ምንድነው ዝብርቅርቅ ያደረጋችሁበትን ነገር ተታችሁለት ገንዘብ ልካችሁ ህይወታችሁን በቃ የእናንተን ገትታችሁ ታናሾቻችሁን እያስተማራችሁ ምናምን ሪል የሆነውን የእናንተን ላይፍ ማድረግ የሚገባችሁ የእናንተን ህይወት ማስተካከል ሲገባችሁ የቤተሰብ ብቻ ደግሞ ሁሉ ጊዜ ማለትም አግባብ አይደለም። አሁን ከቤተሰብ ጋር ያጋጨን ነው ይሄ ሐሳብ ምናምን ልትሉ ትችላላችሁ። ነገር ግን ትክክለኛው ነገር ነው የምነግራችሁ። ከቤተሰብ ጋር
ሊሚትድ አለው ማለት ለቤተሰብ ማድረግ አለባችሁ ግዴታ ነው። ቤተሰብ ለእናንተ ሳክሪፋይ ያደርጋል ዋጋ ከፍሎላችኋል ምናምን ሀቅ ነው። ግን ደግሞ የራሳችሁ ላይፍ በሚያሳጣ መልኩ አይደለም። ለምሳሌ አረብ ሀገራቶች ላይ ምንድነው ገንዘብ ሰርተው ህይወታቸውን ሙሉ ለቤተሰብ ሲልኩ ኖረው ቤት ግዙልኝ ብለው ወይ ዕቃ እንደዚህ አድርጉልኝ ወይ ንብረት እንደዚህ አድርጉልኝ ብለው ልከው ቤተሰቦቻቸው ለራሳቸው ጥቅም ብቻ አውለውት እነዛ ሰዎች እዛ አረብ ሀገር ላይ ወይ ተባረው ወይ የሆነ ሪፖርት ተደርገው ታስረው መጣው ምናምን በቃ አምሯቸውን ይስታሉ፣ አላግባብ መጥፎ ነገር ውስጥ ይገባሉ ምናምን ነገርና ብዙ ሰዎች ማጋጥመውኝ ስለሚያውቁ የራሳችሁንም ላይፍ ባማከለ መልኩ ብታደርጉት የተሻለ ነው እንጂ ሁሌ ቤተሰብ ብቻም ደግሞ ማለት አግባብ አይደለም። ቤተሰብም ነገ እኛ ስንኖር ነው ገብታችኋል። አሁን እናንተ ስለኖራችሁ አይደል ቤተሰብ የረዳችሁት፣ እናንተ ስላላችሁ አይደል ትንሽም ቢሆን ነገር የሆነ ነገር ቀና ማድረግ የቻላችሁት። ስለዚህ ራሳችሁን አትሸውዱ። ለቤተሰብ ስታደርጉ ራሳችሁንም እያሰባችሁ ማድረጋችሁን አትርሱ። ከዛ ሲያልፍ ምንድነው ትክክለኛ ወዳጅ እስካላገኛችሁ ድረስ የፍቅር ግንኙነት ውስጥ አትግቡ። አርፋችሁ ስራችሁን ስሩ፣ ጸሎት አድርጉ፣ የተሻለውን ፈጣሪ እንዲሰጣችሁ በየእምነታችሁ ሁላችሁም ተግታችሁ ጸልዩ ምናምን። አዘርዋይስ ግን ኢትዮጵያ ውስጥ በቻት የሚመሰረት ፍቅር መጨረሻው እንባ ነው፣ መጨረሻው ለቅሶ ነው። በጣም ብዙ ሀዘን የደረሰባቸው እህቶቼ ኢንቦክስ ያደርጉልኛል። ቲክታክ ላይ ከ100,000 በላይ ፎሎወር አለኝ። እዛ ላይ ኢንቦክስ ይደረግልኛል። ዩቲዩብ እየጀመርኩ ነው ገና። አረብ ሀገር የምትገኙ የማዳም ቅመሞች እህቶቻችን ይሄንን አካውንት ፎሎ በማድረግ የተለያዩ ትምህርታዊ ነገሮችን ይዘን እንመጣለን፣ እንወያያለን። በግልጽ ምን አይነት ብልጥ ሴት መሆን እንዳለብሽ፣ ህይወትሽን የተሻለ ደረጃ ላይ ለማድረስ ምን አይነት ትጋት እንደሚጠበቅብሽ እውነታውን ለመግለጥ እንሞክራለን፣ እንወያያለን፣ እንነጋገራለን። ኢንቦክስ ላይ ኮሜንት ላይ የፈለጋችሁትን ነገር መጻፍ ትችላላችሁ። አስተያየታችሁን በደንብ ሙሉ ለሙሉ መርምሬ ኮሜንቱን የማየት ልምድ ስላለኝ አያዋለሁ ማለት ነውና ያው ቤተሰብ እንድትሆኑ ነው የምፈልገው። ሰብስክራይብ አድርጉ፣ ይሄንን ቪዲዮም ላይክ ያደረጋችሁ ብዙ ቦታ እንዲደርስ መልእክቱ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። ከዛ ውጪ ቤተሰብ ከሆነም በኋላ ብዙ የምንማማራቸው ነገሮች ይኖራሉና አረብ ሀገር ያላችሁ ሴቶች እህቶቻችን ኢትዮጵያ ውስጥ የምትጀምሩት የፍቅር ግንኙነት በብዛት ፌክ ስለሆነ ውሸት ስለሆነ አምናችሁ በቃ ይሄ ዴፊኒትሊ ውስጡ ዝፍቅ ብላችሁ በቃ እውነት ነው ይሄም እንደዚህ ነው ብላችሁ ተማምናችሁ ቁጭ ያላችሁ ሰዎች ነገ ማይሆን ነገር ሲፈጠርባችሁ ታዝናላችሁ። ስለዚህ ላለማዘን ጥሩ ህይወት እንዲኖራችሁ የምትፈልጉ ከሆነ ነገሮችን በመመርመር ይሄ መጀመሪያ ገንዘብ የሚጠይቅሽ ሰው ኖርማሊ በቃ ገንዘብ ነው ካንቺ የሚፈልገው። ምንም ላይፍ ምናምን ብለሽ ራስሽን ለመሸወድ አትሞክሪ። ስለዚህ እዛ ሀገር ላይ ያላችሁ ሰዎች የሄዳችሁት አንገታችሁን ደፍታችሁ ያለ እምነት ይዛችሁ የምትሰሩም እንዳላችሁ እናውቃለን። እናንተም ቢሆን ይሄንን ያክል ሳክሪፋይ ያደረጋችሁ ያላችሁ የተሻለ ህይወትን ፍለጋ እንጂ በማንም ወሮ በላ ወንድ ገንዘብሽን ልትነጠቂ አይደለም። ስለዚህ ማወቅ ካለብሽ ይሄንን አውቀሽ ተጠንቀቀሽ ጉዞሽን መሄድ እስካለብሽ ድረስ መሄድ አለብሽ ማለት ነው። ከዛ ውጪ የተሻሉ ነገሮችን ይዘን በመምጣት ብዙዎቻችሁን አፕግሬድ እንድታደርጉና የተሻለ ነገር ላይ እንድትደርሱ ለማድረግ እሞክራለሁ በተቻለኝ አቅም። ከዛ ውጪ ሐሳብ አስተያየቶቻችሁን አሁንም በድጋሚ ኮሜንት ላይ እየጻፋችሁልኝ ይሄንን ቪዲዮ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ብዙ ቦታ እንዲደርስ እንድታደርጉና ፋሚሊያችንም ከፍ እንዲል ሰብስክራይባችን በጨመረ ቁጥር እኛን ሞቲቬት ያደርገናል፣ ያነሳሳናል፣ ለተሻለ ቪዲዮ ምንድነው ብቁ እንድንሆን ያደርገናል፣ ሞቲቭ ስለሚያደርገን ማለት ነውና እንግዲህ የአረብ ሀገር እህቶቻችን በትንሹም ቢሆን ተናግሬያችኋለሁ ብዬ ተስፋ አደርጋለሁ። አብዛኞቻችሁ ከዚህ ቪዲዮ ትምህርት እንደምትወስዱ አልጠራጠርም። ያው የተሻለውን ፈጣሪ እንዲሰጣችሁ በተቻለን አቅም ሁላችንም ለሀገራችን እንደምንጸልየው ሁሉ እርስ በራሳችሁም ለየራሳችሁም ጸሎት ማድረግ እንዳለባችሁ አትርሱ። ጸሎት ማድረግ የተሻለ ህይወት እንድትመሩ ያደርጋችኋል። እንደዛ ነው ማለት ነው። ወዳችኋለሁ። ሰላም ቆዩልኝ። ይመቻችሁ።